the first and the only country ኢትዮጵያ የነዳጅ መኪኖችን ፉሊ ባን ስታደርግ ማለት ማርኬቱን ያረጋጋል ብዬ አስባለሁ። ምክንያቱም አሁን እንደምታዩት በጣም ማርኬቱ እንዴት ነው ከባድ ነው። አይታወቅም። አሁን ይሄንን ያያችሁ ይሄን ቪዲዮ ያያችሁበት ባለ ሰዓት ደግሞ ሹታ ደግሞ 5 ቢሊዮን ገብታ ሊሆን ይችላል አይታወቅምና እንዴት ነው ነዳጅ መኪና ጨመረ ምናምን ብሎ ኤሌክትሪክ መኪኖች ላይ ምናምን ነገር እንዳይሮጥ ያደርጋል። ሰላም እንዴት አላችሁ? ውድ የካርቢ ቤተሰቦች ፋሚሊዎች እንደምን አላችሁ? ያው ትንሽ ለየት ባለ ቪዲዮ ለማምጣት ሞክሬያለሁ። ማለት this is not like normal review የሆነ ቪዲዮ አይደለም። kind of it's like a mini podcast ነገርና በዚህ ኤፒሶድ በዚህ ሚኒ ፖድካስት ብዬ ካታጎራይዝ ባደረኩት ኤፒሶዶች የምናየው ወቅታዊ የሆኑ ጉዳዮች like ኒውሶች ሊሆኑ ይችላሉ ወይም ደግሞ መወራት ያለበት አድቫንስመንት የሆኑ አዳዲስ ነገሮች ምናምን ነገር ብቻ ወቅታዊ የሆኑ ጉዳዮች ነገር ላይ ስለ ሀገራችን እንዲሁም ደግሞ በአጠቃላይ ስለ ዓለም የመኪና ማርኬት ምናምን በዛ ዙሪያ የሚመጡ የተነሱ ጉዳዮች ምናምን ነገር ካሉ እዚህ ፖድካስት ላይ በጣም ባልረዘመ መልኩ ለአሁን በጣም ባልረዘመ መልኩ ለተወሰኑ ደቂቆች አሰ ፍሬንድሊ ቻት እናደርጋለን ማለት ነው። ስለዚህ እንደበፊቱ ስክሪን ሼር አደርጋችኋለሁ እንድታዩት የምፈልጋችሁ ነገሮች ምናምን ስለሚኖሩ ስክሪን ሼር ምናምን ነገር አደርጋችኋለሁ። አሁን ታይትል እና ተምኔሉ ላይ እንዳያችሁት እንግዲህ በዚህኛው ፖድካስታችን የምናየው ወቅታዊ ስለሆነው የነዳጅና የነዳጅ መኪና ኢምፖርት ጉዳይ ላይ አንዳንድ ሀሳቦችን ሼር ላደርጋችሁ። ስለዚህ ብዙም ኤዲት ምናምን ነገር አይደረግም። ይሄኛው kind of like real world የሆነውን ይሄ ተሳሳትም ላይ እንትን ላልለው እችላለሁ። ብቻ ምናልባት ይሄኛው ቪዲዮ ላይ እንደዛኛው እንደ ሪቪዎች ምናምን ነገር ብዙም እንዴት ነው ሲንተሳይዝድ የሚሆን ነገር አይሆንም። just randomly ነው ለማውራት መሞክረው። randomly ሳይሆን እንዴት ነው በቃ just as a friendly just ኖርማል ከጓደኞቻችሁ ጋር እንደምትጠሩት አድርጌ ነው እዚህ ጋር ሼር ማድረጋችሁ። ምናልባት ወደፊት በላይቭ መልክ ላደርገው እችላለሁ ይሆናልም የተወሰነ ነገሮችን ማስተካከል ያስፈልገኛል። ግን በላይቭ ምናምን ነገር አደርጋለሁ። ሶ somehow engaging ለማድረግ እሞክራለሁ። ከእናንተ ፊድባክ ምናምን ነገር እየመጣ somehow ቻት ለማድረግ እንሞክራለን እያስባለሁ። ወደ ዛሬው ግን እንሂድ። ያው እንደሚታወቀው አይ ቲንክ ባለፈው ሳምንት ቅዳሜ አካባቢ ነገር ላይ ሜይ 2 ላይ ቲክቫህ የለቀቀው ምንድነው ዜና ነበረ። እሱ ምንድነው የሚለው ያው ኢትዮጵያ WTO ላይ ለመግባት ወይም የዓለም የንግድ ድርጅት ላይ ለመግባት አንዳንድ ማሟላት ያለባት መስፈርት ነበር ኢትዮጵያ። ከዛ ውስጥ አንደኛው ያው የአሮጌ ልብሶች ምናምን ኢምፖርት ነው። ከዛ በኋላ ደግሞ የነዳጅ መኪኖችን ኢምፖርት ባን አድርጋለች። ስለዚህ ያንን ባን ማንሳት አለባት ግድ ትሬድ ኦርጋናይዜሽኑ ላይ ለመግባት ማለት ነውና እዚህ ጋር አሁን ለምሳሌ እንደምታዩት እንዴት ነው በዓለም ሀገራት ላይ ካሉት አጠቃላይ የዓለም ሀገራት ውስጥ the first and the only country ኢትዮጵያ የነዳጅ መኪኖችን ፉሊ ባን ስታደርግ ማለት አሁን ለምሳሌ እኛ ዲዝል መኪኖችን ወይም ደግሞ የነዳጅ መኪኖችን በፈረንጆቹ አቆጣጠር በ2024 ጃንዋሪ ፌብሩዋሪ 2024 ላይ ነው ባን ያደረገው ወይም ማስገባት አይቻልም ለኢትዮጵያ ያወጀችውና there is no indicative like ሌሎች ሀገራቶች ምናምን ነገር ተሞክሮ የለውም ጉዳዩ እዚህ ያዋጣል ላይዋጣም የሚለው ነገር ብዙ የተጠናበት kind of አይመስልም። ምክንያቱም እንዳልኳችሁ ከዓለም ሀገራት ውስጥ የመጀመሪያውና ብቸኛዋ ናት እስካሁን ባለው መረጃ ድረስ like no other country has completely banning imports for non-electric cars as extensively or immediately as Ethiopia ይላልና አብዛኞቹ እንዴት መሰላችሁ ያ እንትን ለማለት ይፈልጋሉ ማለት የነዳጅ መኪኖችን ለማውጣት ይፈልጋሉ። ግን እዚህ ጋር እንደምታዩት እስከ 2030 ወይም እስከ 2040 ባለው ነው ሙሉ ለሙሉ የነዳጅ መኪኖችን አውጥቶ ከዛ በኋላ ሙሉ ለሙሉ በኤሌክትሪክ መተካት በሚል ፕላን እየሰሩ ያሉት አብዛኞቹ ሀገራት ግን the only in the አላቅም ብቸኛው ሀገር ኢትዮጵያ ናት ሙሉ ለሙሉ የነዳጅ መኪኖችን እንዳይገቡ ብላ ወደ ሀገር እንዳይገቡ ብላ ባን ያደረገችው ማለት ነው። ግን አሁን ፖዚቲቭ ሴናሪዮን ብንወስድ ማለትም የነዳጅ መኪኖች ሊገባ ነው ተባለ አይደለ? ስለዚህ ነዳጅ መኪኖች ኢምፖርት ማድረግ ቢጀመር
ምን አይነት ነገሮች ይኖራሉ ወይም ደግሞ ምን አይነት ነገሮች የኛ የመኪና ማርኬት ሊያገኝ ይችላል ቤኔፊት ሊያደርግበት ይችላል ብዬ ማሰባቸው ተወሰኑ ነጥቦች ሼር አድርጋችሁ የመጀመሪያው ማርኬቱን በደንብ ያረጋጋል የመኪናውን ማርኬት በስርዓት በደንብ ያረጋጋል ይሄ የኔ ኦፒኒየን ነው ማለት ኤክስፐርት ሆኜ ምናምን ነገር አይደለም just from what I have seen ሼር ለማድረግ ነውና ማርኬቱን ያረጋጋል ብዬ አስባለሁ ምክንያቱም አሁን እንደምታዩት በጣም ማርኬቱ ነው ከባድ ነው እንደምታዩት ማለት ይጨምራል ስፔሻሊ ሲጨምር ደግሞ ላይክ በሚሊዮን ነው አሁን ለምሳሌ ሴጉል ወደ 3.6 4 ድረስ ገብታ ነበር 4 ነጥብ ከምናምን ገብታ ነበር አሁን ወርዷል ይባላል አይታወቅም አሁን ይሄንን ያያችሁ ይሄን ቪዲዮ ያያችሁበት ባለ ሰዓት ደግሞ ሹታ ደግሞ 5 ሚሊዮን ገብታ ሊሆን ይችላል አይታወቅምና ይሄ የሆነው ለምንድነው አንደኛ ራይቫል የለውም ይሄ ኤሌክትሪክ መኪኖች ላይክ ኤሌክትሪክ መኪና ሆኖ ያው ድራይቭ የሚደረገው በነዳጅ ነዳጅ ዋጋ ሲጨምር ኤሌክትሪክ መኪናም ይጨምራል የነዳጅ ዋጋ ሲቀንስ ኤሌክትሪክ መኪናም ዋጋ ካይንድ ኦፍ ይቀንሳል ግን ኛገር ይቀንሳል የሚለውን ኮቲን ኮት በሚይዘው ማለት ነውና የነዳጅ መኪኖች ሞር መግባት በጀመሩ ቁጥር ኦፍ ኮርስ ባያዝድ የምንሆነው ለነዳጅ ነው ስለዚህ እንዴት ነው ምርጫ አንድ ይሄ አስተማማኝ የሆነ ምርጫ እንዲኖረን ያደርገናል ስለዚህ ሰው ይሄ አንሴትል አይሆንም ላይ እንዴት ነው ነዳጅ መኪና ጨመረ ምናምን ብሎ ኤሌክትሪክ መኪኖች ላይ ምናምን ነገር እንዳይሮጥ ያደርጋል ኦኬ የነዳጅ መኪኖችም አሉ እስቲ እነዚህ ደግሞ እንያቸው ካይንድ ኦፍ ስለዚህ ዝም ብለው የኤሌክትሪክ ሻጮች ወይም የኤሌክትሪክ መኪና ሻጮች ምናምን ነገር ዝም ብለው እየተነሱ ስፓይክ ያደርጉትም የኤሌክትሪክ መኪኖችን ዋጋ የነዳጅ መኪናው ነው አሁንም ኮንትሮል የሚያደርገው ስለዚህ የነዳጅ መኪኖች መግባታቸው ፍላጎቱን አንድ ባላንስ ስለሚያደርገው ገባችሁ አይደል ለምሳሌ አንድም የኤሌክትሪክ መኪኖች በጣም እንዲወደዱ ያደርገው አንድ አፎርደብል የሆኑ ያልሆኑት አቬሌብል ስላልሆነ ሰፕላዩ ብዙ ነው ዲማንዱ ትንሽ ነው ካይንድ ኦፍ በሚለው ብንይዘው የነዳጅ መኪኖች ሲገቡ እዚህ የኤሌክትሪክ መኪኖችን የነዳጅ መኪኖች ሚዛን ሊስት አስቀምጧቸው ካይንድ ኦፍ ኩል ሊሆኑ ይችላሉ ግን ነዳጅ መጨመር ይችላል ግን አትሊስት የሆነ ስቴብላይዝ የማድረግ ፕሮባቢሊቲ ይኖረዋል እንትኑ ማለት ነው ማርኬቱ ማለት ነው ሁለተኛው ደግሞ በኋላ ከሚመጣው ከባድ ኪሳራ ብዙ እንተርፋለን የነዳጅ መኪኖችን ማስገባት ብንጀምር ምክንያቱም እንዳልኳችሁ ኦብቪየስ ነው የኤሌክትሪክ መኪኖች ከሆነ ሰዓት በኋላ ባትሪ መቀየር ያስፈልጋቸዋል ኦፍ ኮርስ አሁን ምናልባት የሆነች ኮምፖነንት ምናምን ከባትሪ እየተፈታ የተወሰኑ ኮምፖነንቶች ብቻ ሊቀየሩ ይችላሉ ግን ያ ዘላቂ አይደለም የሆነ ሰዓት ላይ ሙሉ ለሙሉ ቀይሩኝ የሚልበት ሰዓት ይመጣል አይቀርምና አዳት ታይም ደግሞ ሲመጣ እንዴት መሰላችሁ የተወሰኑ መኪኖች ብቻ አይደሉም ባትሪ የሚፈልጉት አሁን በቃ እንዴት ነው ከስንት ነው ከ2022 ጀምሮ ነገር ነው ማስገባት የጀመረው አይደለ ስለዚህ የ2022 መኪኖቹ እንዴት ነው ኦን ሲሚላር ሬንጅ ታይም ማለት ለምሳሌ ምናልባት በ6 እስከ 1 አመት ባለው ጊዜ ውስጥ የ2022 ሞዴሎቹ መኪኖች ኤሌክትሪክ መኪኖች በአብዛኞቹ ባትሪ ቀይሩኝ የሚሉበት ሰዓት ይመጣል ያ ማለት ብዙ ባትሪ ኢምፖርት ማድረግ ያስፈልጋል ብዙ ባትሪ ኢምፖርት ለማድረግ ደግሞ የዶላር ምንዛሪ ያስፈልገናል how much do we have that ከዛ በኋላ ምን ያህል ይቆያል ምናምን ነገር ከዛ እንዴት ነው አፎርደብል በሆነ ወይ ነው ወይ ለተጠቃሚ የሚደርሰው እሺ ከዛ በኋላ እስኪመጣ ድረስስ የሚኖረው ታይም ጋፕ ይኖራል ያን ታይም ጋፕ እነዛ ባለቤቶች መኪናቸው ይቆማል ለመንቀሳቀስ አይችሉም ገባችሁ አይደለ ብዙ ኪሳራ ሊያመጣ ይችላል ማለት አሁን ለምሳሌ አሁን ባለንበት ሰዓት ላይ የነዳጅ መኪና ነው የኤሌክትሪክ መኪና በጣም ወሳኝ ነው ምናምን በጣም አሪፍ ነው ምናምን ነገር የሚባልበት ደረጃ ላይ ሊሆን ይችላል ምክንያቱም የነዳጅ ዋጋ እየጨመረ እየመጣ ስለሆነ ማለት ነው ነገር ግን የነዳጅ መኪኖች ኢምፖርት መደረግ ሲጀምሩ ግን ይሄንን ባላንስ ስለሚያደርጉልን አይ ቲንክ የኤሌክትሪክ መኪኖች ላይ ሊኖር የሚችለው የሚመጣውን ይሄ ከባድ ኪሳራ እንዲሁም ደግሞ ብዙ እንግልት ሊቀንስልን ይችላል ምክንያቱም የነዳጅ መኪኖች መግባት ከጀመረ ብዙ ሰው ወደ ኤሌክትሪክ መኪኖች ስለማይሄድ ካይንድ ኦፍ ሚዛኑን ሊያስተካክልልን ይችላል ያስባል ሶስተኛው ደግሞ ኢቪ መኪኖችን ለመግዛት ወይም ለማስገባት ያሰባችሁ ያላችሁ ሻጮችም እንዲሁም ገዢዎችም ካላችሁ ማለት ኢምፖርተሮችም ሻጮችም ገዢዎችም ካላችሁ አይ ቲንክ ኩል ዳውን ማድረግ ያስፈልጋል ማለት እስካሁን ድረስ ባለው ይሄን ቪዲዮ እስከምሰራበት ሰዓት ባለው ይሄ የነዳጅ ኢምፖርት ዙሪያ የሚጣለው ፖሊሲ like the final stage ምናምን ነገር the final result ምናምን ነገር አልወጣም ነገር ግን እሱ እስከሚወጣ ድረስ kind of ባንቸኩል የተሻለ ይመስለኛል ምክንያቱም
ጉዳዩን ማየት ቢቻል አሁን እንደዚህ ስላችሁ ደግሞ this might ይሄ አሁን የምላችሁ ነገር ምናልባት ትክክል ላይሆን ይችላል ምክንያቱም ያ ፖሊሲ ከረቀቀ በኋላ ምናልባት ደግሞ አሁን ካለው ዋጋ የኤሌክትሪክ መኪና በብዛት ደግሞ ሊጨምር ይችላል ምክንያቱም እንደተባለው ከሆነ I don't know the person ይሄ ኢንተርቪውን የሰጠው መረጃውን የሰጠው ሰውዬ ይቅርታ ግን በደንብ ስላላየሁት ነው ብቻ whatever አሁን መረጃውን የሰጠው ሰው ምንድነው ያለው ያ የነዳጅ መኪኖችን ማስገባት እንችላለን ግን ያ ማለት ፖሊሲ ይፈቀዳል ነገር ግን ከ2024 በፊት እንደነበረው ግን ይሆናል ማለት አይደለም ያ ማለት ሰውየው ማነው በፊገር ኦፊሻል እንዳለው ከሆነ ወይ ምንድነው የጥበቃ የአካባቢ ጥበቃና ታክስ በሚሉ kind of ፋክተሮች እንለዋለን የነዳጅ መኪና ማስገባትን ኢምፖሲብል እንዲሆን እናደርጋለን ያ ማለት ያው ታክሱ ምናልባት 500-1000% የሚያደርግ ይችላል ነው ማስገባት የሚችሉ ከሆነ 500% ታክስ ወይም ደግሞ 1000% ታክስ ልትከፍሉ ትችላላችሁ ያ ከሆነ ኢምፖሲብል ነው ምክንያቱም ፊዚብል አይደለም አያዋጥ ስለዚህ እሱንም ማየት ያስፈልጋል ብዬ አስባለሁና እንደዛ ከሆነ ፎር ሹር የኤሌክትሪክ መኪኖች ስፓይክ ማድረጋቸው አይቀርም ስለዚህ I don't know ብቻ ግን kind of ባንፈጥን እና ነገሮችን ለማየት ብንሞክር የተሻለ ነው ብዬ አስባለሁ ስፒኪንግ ኦፍ ላይክ ባኑ ወይም ደግሞ መልሶ ቢፈቀድም ግን እንዳይገባ የሚደረግበትን መንገድ ወይ ይሰራል በተባለው ላይ ማለት ነው አንድ ጥርጣሬ አለ ማለት kind of አሁን ለምሳሌ በዚህ ሰሞን የቤንዚን ዋጋ ወደ 167 ብር ጨምሯል ወደ 20 ነው 30 ምናምን ብር ጨምሯል በፊት ከነበረውና my fear is አንደኛው ምናልባት ታክስ ምናምን ሊሉ ይችላል ነገር ግን አንደኛው ደግሞ ነዳጅ ሊሆን ይችላል ብዬ አስባለሁ እንደዚህ ከሆነ እኛ የነዳጅ መኪኖች ተጠቃሚዎችን በጣም ችግር ውስጥ ነው የሚከተል እንደዛ አይነት ዲሲዥን ይሆናል ብዬ አላስብም ግን ኢዛት ሳይን ብዬ አሰብኩኝ አሁን በዚህ ሰሞን የጨመረው ዋጋ እንዴ ያስበላል ምክንያቱም እንደዚህ ነዳጅ ከተወደደማ ለምንድነው የነዳጅ መኪና ኢምፖርት አድርጌ በዚህ ነዳጅ የምጠቀመው ኤሌክትሪክ መኪና ነው ይሻላል እንድንል ሊያስገድደን የሚችልበትን ዋጋ ሊሰጡን ይችላሉ ምክንያቱም ከዚህ በላይ ሊጨምር የሚችልበት ፕሮባቢሊቲ ስላለ ማለት ነውና በነዳጅ ባይቀጡን ግን በኤክሳይዝ ወይም ደግሞ በታክሱ ኦር ሰምቲንግ ብቻ በሚጣለው ቀረጥ ምናምን ነገር በእንደዛ የተጠቅመው ማስገባት አይቻልም የሚለው በቃ አይቻልም የሚለው ከሆነ በዛ ወይ ነገሩን ቢቋጩትና እዚህ ነዳጅ ላይ ባይመጡ ፒስ ነው ብያስባል ምክንያቱም አሁን ስታስቡት ነዳጅ ከዚህ በላይ ይቀንሳል ማለት አይጠበቅም ማለት ጦርነቱን ቢቆምም is it possible like the probability የነዳጅ መቀነስ ሁኔታ kind of አይመስልም ባለው መረጃ መሰረት እንደዛም ይሆን አይመስልምና የነዳጅ ዋጋ እንዳይጨምሩ ማለት በነዳጅ ዋጋ መጨምሮ የነዳጅ መኪኖችን ኢምፖርት ማድረግ እንዳይከለከል ብዬ ይፈራል ያንን መንገድ ባይጠቀመው ብዬ as a person as someone ምንድነው ኦፒኒየን እሰጣለሁ ማለት ነው ሶ አሁን ግን እኔ ማለት የምፈልገው ምን መሰላችሁ ለሀገራችን የነዳጅ መኪና ያስፈልጋል በስርዓት በጣም ነው የሚያስፈልጋል ለሀገራችን የእውነቴን ነው የምላችሁና ለምንድን ነው የነዳጅ መኪኖችን ማስገባት የተሻለ አማራጭ የሚሆነው ለሚለው አንድ የተወሰኑ መረጃዎችን ላሳያችሁ አንደኛው አሁን ለምሳሌ እኛ ሀገር ያሉት መኪኖች አብዛኛው ቶዮታ ኮሮላ ምናምን ናቸው ዴክስ ወያኔ ምናምን የምንላቸው ናቸውና አሁን ለምሳሌ እዚህ ጋር የ1992 ቶዮታ ኮሮላ ፊውል ኤፊሺየንሲ አለ የሱ ፊውል ኤፊሺየንሲ ፐር ሊትር ወይም ደግሞ በአንድ ሊትር ከ6.7 እስከ 8.9 ሊትር ነው የሚሄደው እስከ 8.9 ኪሎ ሜትር ድረስ ነው የሚሄደው ይገርታ ለድገሙ በአንድ ሊትር ከ6.7 እስከ 8.9 ኪሎ ሜትር ነው የሚሄደው እነዚህ 1992 ቶዮታ ኮሮሎች እና ብቻ የድሮቹ መኪኖች ምን ልላችሁ ነው የድሮቹ መኪኖች ፊውል ኤፊሺየንሲ ላይ ብዙ አይደሉም ማለት ነዳጅ ይበላሉ አዲሶቹ አንፃር ለምሳሌ የ2025ቱን ቶዮታ ኮሮላ ብናይ 27.6 ኪሎ ሜትር ፐር ሊትር ነው ገባችሁ በአንድ ሊትር 27.6 ኪሎ ሜትር ድረስ መሄድ ይችላል ያው ኦፍ ኮርስ ይሄ ክሌም ነው ምናምን ነገር ሪል ወርልድ 27 ድረስ አይሄድም ነገር ግን አትሊስት 22 23 እንኳን ሄደ ብንል እዛ ጋር ያሳያችሁ ዘንድ ነው ላይክ ማክሲመሙ ነው ኦልሞስት 9 ነው
ይሄኛውን 23 ብንወስደው ወደ ስንት ኦልሞስት 14 ኪሎ ሜትር አካባቢ ልዩነት አለው ማለት ነው። ያ ማለት ምን ልላችሁ ነው የድሮቹ መኪኖች ኢቭን ዶ የድሮ መኪኖቹ ስቲል አሁንም ለነሱ ነዳጅ ፕሮቫይድ ማድረግ ግድ ስለሆነ ፕሮቫይድ ቢደረግም ግን አዲሶቹ መኪኖች ብናመጣ አሁን ካለን ፊውል ኮንሰፕሽን አንፃር አዲሶቹ መኪኖች ካመጣን በኋላ የሚኖረው ፊውል ኮንሰፕሽን ይቀንሳል። ምክንያቱም መኪኖቹ ሞር ፊውል ኤፊሽንት ስለሚሆኑ አሁን ያለውን ፍጆታ ያህል አይፈጁም አዲሶቹ መኪኖች ሲገቡ ከተረዳችሁ ማለት ነው። ስለዚህ ደሞር የነዳጅ መኪኖችን ስፔሻሊ አዲሶቹ ነዳጅ መኪኖች ማስገባት በተፈቀደ ቁጥር ምንድነው የሚሆነው የድሮቹ እንዲወጡ ከሆነ ሰዓት በኋላ ከጨዋታው ውጪ መሆናቸው አይቀርም። ስለዚህ ሲወጡ እዚህ ጋር የሚኖረው አዲሶቹ ናቸው፣ ሃይስት ማይል ከቨሬጅ ያላቸው ናቸው። ስለዚህ ፊውል ኤፊሽንት ስለሚሆኑ አሁን ካለን የነዳጅ ፍጆታ አንፃር የተሻለ ነዳጅ ፍጆታ ነው የሚኖረን። ስለዚህ በዛ ሚቲጌት ማድረግ የሚቻልበት ፖሲቢሊቲ ይኖራል ብዬ አስባለሁ። ይሄ አሁን ለምሳሌ ፉሊ ነዳጅ ለሆኑት ናቸው። ሃይብሪዶችን ማስገባት ብንጀምር ደግሞ ሃይብሪዶችም እንደዛው ላይክ አቨሬጅ በ2025 የተመረቱት ሃይብሪድ መኪኖች አቨሬጅ ፊውል ኤፊሽንሲያቸው ወይም ደግሞ ፊውል ኮንሰምፕሽናቸው ኦልሞስት ከ4 እስከ 6 ሊትር ፐር 100 ኪሎ ሜትር ነው የሚለው። ይሄ ማለት ሌትስ ካልኩሌት እናድርገው 4 ሊትር ፐር 100 ኪሎ ሜትር ማለት በሊትር እስከ 25 ኪሎ ሜትር ድረስ ይሄዳሉ ማለት ነው። ሂሳቡ ሲሰላው ለምሳሌ 100 ሲካፈል ለ4 25 ኪሎ ሜትር። ስለዚህ በሊትር እስከ 25 ኪሎ ሜትር መሄድ ይችላሉ እነዚህ ሃይብሪድ መኪኖች። እሺ በትልቁ እንውሰድ ከተባለ ደግሞ 100 ሲካፈል ለ6 ብናደርገው ኦልሞስት 17 ማለት 17 ኪሎ ሜትር ድረስ መሄድ ይችላሉ። እዛ ጋር 9 ነው 17 ኦልሞስት ወደ 8 ነው 9 ኪሎ ሜትር ልዩነት አለ ማለት። ስለዚህ ሞር አዲሶቹን ባመጣን ቁጥር አሁን ይሄ አቨሬጅ በሚባለው ሲሰላ ነው። ሞር ደግሞ ከዚህ በላይ ኤፊሽንት የሆኑ መኪኖች አሉ። እነሱን ስናስገባ የሚኖረን ፍጆታ አሁን ካሉት መኪኖች ፍጆታ አንፃር ሞር የተሻለ ፍጆታ ነው የሚኖረን። ስለዚህ አንደኛ ማርኬቱንም እናረጋጋዋለን። ከዛ በኋላ ምርጫና እንሰጠዋለን ለህዝቡ ለገዢው አካል ምርጫ እንሰጠዋለን። ፕላስ ደግሞ መንግስት ደግሞ ኤፊሽንት ፊውል ኤፊሽንት የሆኑ መኪኖችን በመጠቀም ደግሞ የነዳጅ ፍጆታውን ደግሞ ማስተካከል ይቻላል ብዬ አስባለሁ እንደኔ ማለት ነውና ብዙ እንትን አለበል ብቻ የዛሬው ላወራችሁ ያሰብኩት ይሄ ነው። ስፔሻሊ በነዳጅ ሁኔታ ላይ የነዳጅ መኪናዎችን ያ ተከልክሏል። ነገር ግን እንደኔ እንደዚህ አይነት ኦፕሽኖችን ብንጠቀም ስፔሻሊ እንዳልኳችሁ አዲሶቹን መኪኖች ማስገባታችን በጣም 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 ጥሩ አማራጭ ነው የሚሆነው ብዬ አስባለሁ። አንደኛ እንደተባለው ኢትዮጵያ ተገንጥላ እንዳትወጣ ያደርገናል። ሁለት በኋላ ከሚመጣው ይሄ ኤሌክትሪክ መኪኖች ጋርቤጆች ሰብስበን የት እንደምናደርገው አላውቅም። ምክንያቱም የሆነ ስታት ሰምቻለሁና BYD ኢቭን BYD ብዙ የሸጠው መኪና እስቲ ቅድም እንዳልኳችሁ ማለት ነው ኢቭን BYD በአለም ላይ ከሚሸጣቸው መኪኖች ውስጥ በማጆሪቲ ፐርሰንት የሚይዘው ሃይብሪድ መኪኖች ናቸው፣ ኤሌክትሪክ መኪኖች አይደሉም። እና that shows like ምን ያህል ኤሌክትሪክ መኪኖች ላይ ሙሉ ለሙሉ ዲፔንድ እንዳልሆነ የዓለም ማርኬት የመኪና ማርኬት ማየት እንችላለን። እዚህ ጋር እንደምታዩት BYD Song Plus የሚባለው በአለም ላይ 328094 ዩኒት ተሸጧል በ2025 ብቻ። እና ይሄ በBYD በ2025 ከተሸጡት መኪኖች ውስጥ አንደኛው የሚባለው ነው። ይሄ ደግሞ PHEV ወይም ደግሞ ፕለጊን ሃይብሪድ የሚባለው ትሪም ወይም ደግሞ ካይንድ ኦፍ ሞዴል ነውና this shows like ምን ያህል ኤሌክትሪክ መኪኖች ላይ ፉሊ ዲፔንድ መሆን እንደማንችል። ከዛ በኋላ እንደምታዩት ያው ብዙ ቻርጂንግ ስቴሽን የለም። ኢቭን አሁን ለምሳሌ አሜሪካ ራሱ ብዙ ቻርጂንግ ስቴሽኖች አሉ። የተስላ ቻርጂንግ ስቴሽን አለ፣ ኤሌክትሪፋይ አሜሪካ ይባላል። የተለያዩ ድርጅቶች አሉ እንደዚህ ቻርጂንግ ስቴሽን ቢልድ ያደረጉና እንደዛም ሆኖ ግን ማርኬቱ ስቲል የነዳጅ መኪኖችን ያስገባል ይሸጣል። እንዲሁም ደግሞ ሞር ደግሞ የሚሸጡም የነዳጅ መኪና ነው። ምክንያቱም ካይንድ ኦፍ ሴንስ ኦፍ ጋራንቲ የሚሰጠን የነዳጅ መኪና ስለሆነ አንደኛ ብዙ ልምድ አለው። ለረጅም ዓመታት የነዳጅ መኪኖች ስለነበሩ ብዙ ልምድ አለ። አሁን ኤሌክትሪክ ቢባል ግን አሁን ለምሳሌ 4-5 years old ነው እኮ ኤሌክትሪክ መኪኖች ማለት አሉ። በፊት ይሰሩ የነበሩ አሉ፣ ግን ሞር እንዲ ማሲቭሊ ግን እየተሸጡ ወይም ደግሞ እየተመረቱ እየተሸጡ ያሉበት እድሜ ግን ኦልሞስት 4-5 ዓመት ወደ ኋላ ብንመለስ ነውና ብዙ ልምድ ስለሌለ ለኛ ሙሉ ለሙሉ ኤሌክትሪክ መኪና ላይ መሄዳችን
ትንሽ በኋላ ነገሩን እንዳያወሳስብብን ያሰጋል ማለት ነው። ስለዚህ በአጠቃላይ የነዳጅ መኪና ቢገባ ነው በሚለው ያለኝ ኦፒኒየን ወይም ደግሞ ሐሳቤ ይሄ ነው። በእንደዚህ አይነት ወይ ሞር ከዚህ በላይ እያዳበርኩት ያስተካከልኩት እመጣለሁ። ፎርስ ግን እንደዚህ አይነት ወይ ደግሞ እንዳነሳላችሁ የምትፈልጓቸው ሐሳቦች መረጃዎች ምናምን ነገር ካሉ ጀስት ኮሜንት ላይ አሳውቁኝ። ከዛ በኋላ መረጃዎችን ሰብስቤ በእነዛ ነገር ላይ መጥቼ እንደዚህ ኮሚኒኬት ለማድረግ እንሞክራለን ማለት ነው። ሶያ ምናልባት እነዚህን ቪዲዮዎች ምናልባት በሳምንት አንዴ ወይም ደግሞ በአካል ሆነ ደግሞ በሁለት ሳምንት አንዴ ሊሆን ይችላል as much as possible frequently ለማድረግ እሞክራለሁ። at least በሳምንት አንዴ ለማድረግ እሞክራለሁ። ስለዚህ እንደዚህ እያልን እያስተካከልን ደግሞ እንሄዳለን ማለት ነው። በቀጣይ የሚኒ ፖድካስታችን ኤፒሶድ እስከምንገናኝ ድረስ ይመቻችሁ።